ዋትአፕ ጋይስ እንዴት ናችሁ? ሃውዝ ኤቭሪቲንግ እንዴት ናችሁ? ሁሉ ተማም። እስቲ ደግሞ ዛሬ ትሬድ ሳደርግ በጣም ጥቅም ያለው ከሆነ ጊዜ በኋላ በጣም ጥቅሙ በደንብ የገባኝ ትሬድ ስታደርጉ ጆርናል ማድረግ ኢዝ ዘ ቤስት እንትን እና ላይክ ትሬዲንግ እንትናችሁ ላይ ታዩታላችሁ። ከሆነ ጊዜ በኋላ ታዩታላችሁ። ልዩነቱን በደንብ ነው የምታዩት የጆርናል የማድረግ ጥቅም። ሶ እኔ ትሬድ ሳደርግ ደግሞ ጆርናል የማደርግበት ጥሩ እንትን አለ፣ ጥሩ ዌብሳይት አለ፣ ኖሽን ይባላል። እና ሶ እንዴት ነው እሱ ላይ ገብታችሁ ላይክ እንትን ብላችሁ አካውንት ክሬት አድርጋችሁ እንዴት ነው እንትን የምታደርጉት ትሬዶቻችሁ እንዳለ ጆርናል የምታደርጉት የሚለውን ነገር ዛሬ በደንብ እናያለን። ኤቭሪ የምጠቀማቸውን አቀማመጦች እንዴት የትኞቹ እንደምጠቀም ምናምን ሙሉን አሳያችኋል። እና እስቲ መጀመሪያ ኖሽን ብላችሁ ላይክ ትገቡና እንደዚህ ያመጣላችኋል። ሶ እሱ ዌብሳይት ላይ ትገባላችሁ። ዘን ምንድነው የሚያደርግላችሁ? ጌን ኖሽን ፍሪ ትሉታላችሁ። they say it ጆርናልን በለው ጆርናል ብለን ስም እንሰጠዋለን። ከላይ ላይክ የፈለጋችሁትን ምንድነው ትሬዲንግ ጆርናል በሉት ምን በሉት የፈለጋችሁ ስም ትሰጡታላችሁ ለእንትኑ ማለት ነው። ሶ ምን ታደርጋላችሁ? ስላሽ ትሉትና ስላሽ ካላችሁት በኋላ ምንድነው ቪው ትሉታላችሁ። ከዛ ቴብል ቪው የሚል ይመጣል። ቴብል ቪው ታደርጉታላችሁ ማለት ነው። ሶ ከላይ ከፈለጋችሁ ጆርናል እዚህ ዳታቤዝ የሚለው ጋር ከፈለጋችሁ ራሱ ምንድነው ትሬዲንግ ጆርኒ በሉት ከፈለጋችሁ ትሬዲንግ ጆርኒ ትሉታላችሁ ማለት ነው። ጆርኒ ትሉትና ከዛ ምን ታደርጉታላችሁ? ቴብሉ እንደዚህ ያመጣላችኋል ማለት ነው። ቴብሉ እንደዚህ ካመጣላችሁ በኋላ ምንድን የምታደርጉት በምን አይነት አኮርዲንግሊ በምን አይነት ዌይ ላስቀምጥላችሁ የሚላችሁ። ሶ እኔ አብዛኛው ጊዜ ምንድን ማድረገው መጀመሪያ ላይ ማድረገው ፔር የምገባውን ፔር ስም ነው እንዲያመጣልኝ ፈልጉ። ሶ ከላይ የቴብሉን ስም ምን እለዋለሁ? ፔር እለዋለሁ ማለት ነው። ፔር እለዋለሁ የምገባቸው ሶ ዛት እዚህ ጋር ያሳያችኋል ተራ በተራ። ሶ ከዛ ምንድን ነው ለምሳሌ የምትወስዱት እንትን እሺ፣ እነዚህ እናጥፋቸውና ፔር ትሉታላችሁ። ከዛ ምንድን የምናደርገው ፔር ካልነው በኋላ ቀጣዩ ላይ የምንሰጠዋለን። ለምሳሌ ሁሌ ስገባ ዴቱን እንዲያስቀምጥልኝ ይፈልጋለሁ። ሶ ዴት የሚለው ላይ ይመጣና ዴት የሚለውን እንሰጠዋለን። ከዛ ቀጣይ ያን ትሬድ ሶስት ሳይኮሎጂ ምንድን ነበር የሚለውን ለማሳየት ምን አደርገዋለሁ? ሰሌክት የሚለውን ሰጠውና ምን አደርገዋለሁ? ስሙን ቀይረዋለሁ። ሰሌክት የሚለውን ሳይኮሎጂ ይለዋል። ትሬዲንግ ላይ ምንድን ነው ስትወስዱ ፊል እያደረጋችሁ የነበሩትን ነገር አንድ ላይ ጆርናል ማድረግ ኢዝ ዘ ቤስት ቲንግ። ሶ ዛት ታውቁታላችሁ። አሁን ለምሳሌ ኤቭሪ ሎስ ሲያጋጥማችሁ ዊኒንግ ስትሪክ ላይ ስትገቡ ምናምን ልዩነቱን ፊል እንድታደርጉት የትኞቹ ትሬዶች ሞር መጨረሻ ላይ ቁጭ ብላችሁ አት ዘ ኤንድ ኦፍ ዘ ታይም የገባችሁን ትሬዶች ነው እንዳለ አናሊሲስ የምትሰሩት። ሶ የቱ ጋር ጉድለቶች እንደነበራችሁ ለማወቅ ያን ትሬድ ከመውሰዳችሁ በፊት የነበራችሁን ሳይኮሎጂ ያ ነገር ላይ ፎሞ እያደረኩ ነው የገባሁት፣ ኮንፊደንት ነበርኩ ወይስ እየፈራው ነው የገባሁት ምናምን የሚሉትን ነገሮች ለማወቅ ሳይኮሎጂ ወሳኝነት አለው። እና ሳይኮሎጂያችንን እንትን እናደርገዋለን ማለት ነው። ሳይኮሎጂያችንን ጆርናል እናደርገዋለን። ሶ ሳይኮሎጂ የሚለውን እሰጠዋለሁ ቴብል ላይ ማለት ነው። ቀጣዩ ላይ ምን አስገባለሁ? የገባሁት ለምሳሌ ያ ትሬድ የገባሁት ሴሽን። ሶ ሰሌክት አሁንም ሰሌክት የሚለው ላይ ሰጠውና ለምንድነው ሰሌክት እያልኩ እንትን የምላቸው አሳይሻለሁ። አሁን ለምሳሌ ፎር ኤግዛምፕል ሳይኮሎጂ የሚለው ላይ ፕሮፐርቲውን ኤዲት ማድረግ ትችላላችሁ። ምንድነው አድ ኦፕሽን ትሉታላችሁ። ለምሳሌ ፎሞ ትሉታላችሁ። ፎሞ እያደረጋችሁ ከሆነ ያን ትሬድ የምትገቡት ኦፕሽኖች ትሰጡታላችሁ። እዚህ ጋር ፕላስ እያደረጋችሁ ለምሳሌ ፎሞ ኢንተር ትሉታላችሁ። ከዛ ኦቨር ትሬድ ስሜት እየተሰማችሁ ከሆነ ትሬድ እሺ፣ ሌላ ምን አለ? እየፈራችሁ ፊርፉል ሆናችሁ ከሆነ አይ ሚን ፊር ያን ትሬድ ላይክ ሙሉ ለሙሉ ኦቨር ኮንፊደንት ከነበራችሁ ኦቨር ኮንፊደንት ነው እያላችሁ እንደዚህ እንትሰጡታላችሁ፣ ኦፕሽኖች ትሰጡታላችሁ። ሶ ዛት ምንድነው መታችሁ ቴብላችሁ ላይ ስትነኩት
ያ ነገር ስትነኩት እነዛ ያስቀመጣቸውን ሳይኮሎጂ እንትኖች ራሱ ሁሌ መጻፍ ላይ አይጠበቅባችሁም ማለት ነው። እንደ ኦፕሽን አድርጎ ያስቀምጥላችኋል። ሶ ፊር ብላችሁ ትሰጡታላችሁ ወይ ኦር ትሬድ ብላችሁ እንደዛ ማለት ነው። ሶ ሴሽን ላይም ትመጡና ፎር ኤግዛምፕል አድ ኦፕሽንስ ትሉታላችሁ። ለምሳሌ ለንደን ነው ትሬድ እያደረጋችሁ ያላችሁት፣ ኒውዮርክ ነው። ሶ ምን ታደርጋላችሁ? ኦኬ ሴሽኖችን ለዚህ እያላችሁ ትሰጣላችሁ። ለምሳሌ ፎር ኒውዮርክ ኤዥያ ከሆነ ኤዥያ ብላችሁ ትሰጡታላችሁ ማለት ነው። ለየሁሉም ሰጧቸውና ሶ ዛት ሁሌ እንትን አትሉትም። ለምሳሌ ሴሽን እዚህ ጋር ሰሌክት የሚለውን ምን ታደርጋላችሁ? ሴሽን የሚለዋችሁ ትሰጣላችሁ ማለት ስሙን ሴሽን ብላችሁ ትሰጣላችሁ። እንዲህ ያደርጋችሁ ቴብሉ እንዳለ ተሙሉታላችሁ ማለት ነው በእናንተ የምትፈልጉት። አሁን ይሄ የኔን ነው ማሳያችሁ። ሶ ኒውዮርክ ሆነ እየወሰድኩ ያለሁት ኒውዮርክ አይነት ነገር ማለት ነው። ቀጣይ ላይ ያን እየወሰድኩት ያለሁትን ሴትአፕ ሴትአፑ ምን አይነት ሴትአፕ ነው የሚለውን እንትን እንለዋለን። ይሄንም ሰሌክት እንለዋለን። ሶ ሴትአፕ ብለን ስሙን እናስተካክልታለን። የቴብሉን ስም ሴትአፕ ብለን እናስተካክልታለን ማለት ነው። ሶ ምንድነው ከዛ ምንድነው የሚያደርገው ሴትአፕ ላይ ስንገባ አሁንም ኤዲት ፕሮፐርቲስ ትሉትና ያ ትሬድ ኤ ፕላስ ሴትአፕ ነው ወይስ ቢ ሴትአፕ ነው ሲ ሴትአፕ ነው የሚለውን እዚህ ጋር ነው ኤ ትሰጡታላችሁ። ሁለተኛውን ቢ ትሰጡታላችሁ። ሶስተኛውን ሲ ትሰጡታላችሁ ማለት ነው። ሶ ምንድነው የሚያደርግላችሁ ሴትአፕ ላይ መጣችሁ ልክ ያን ስነኩት ኦኬ ዛሬ እየወሰድን ያለነው ሴትአፕ ኤ ከሆነ ኤ የሚለውን ነገር ማለት ነው። ቀጣይም ሪዝን የምገባውን ሪዝን ሶ ይሄን ቴክስት እናደርገዋለን። ሶ ምንድነው የምናደርገው ቴክስት የሚለውን እዚህ ጋር አሁን ሪዝን አይደለ ያን ትሬድ የገባችሁበትን ምክንያት ሪዝን ትሉታላችሁ። ሶ ዛት ምንድነው ኮንሰፕቱ የምትገቡትን ትሬድ ምክንያታችሁን እዚህ ጋር ትጽፉታላችሁ ማለት ነው። ያን ትሬድ የገባችሁበትን ምክንያት ሪዝኑን ታስገቡታላችሁ። ምን ብላችሁ እንደዚህ ምናምን ብላችሁ አይ ሶ ዲስ ሴትአፕ ቢኮዝ ምናምን ብላችሁ ላይክ የምትፈልጉትን ኮንሰፕት ሰጡትና የሪዝናችሁ ታስቀምጡለታላችሁ ማለት ነው። ሶ ቀጣይ ደግሞ የምናደርገው ምንድነው ቻርት እዚህ ጋር ዩአርኤል የሚላለ ሶ ኦኬ እዚህ ጋር አይደለም ሚዲያ ታይፕ ነው አይ ቲንክ ስቲክ ሚዲያ ፋይልስ ሚዲያ በሚለው ይሄ ምንድነው ይሄ እንዴት ማጥፋት የምችለው ዲሊት ፕሮፐርቲ ሶ ፋይልስ ሚዲያ በሚለው ውስጥ ምን ታደርጉታላችሁ ቻርታችሁን ስክሪንሻት ታደርጉትና የገባችሁ ትሬድ ቻርታችሁን እንዲያወጣላችሁ አድርጋችሁ ታስቀምጣላችሁ ማለት ነው። ሶ እንደዚህ ማለት ነው እኔ እንደዚህ እንዳስቀመጥኩት ማለት ሶ አንድ ኢሜጅ ከሰጣችሁት ፎር ኤግዛምፕል ይሄን ኢሜጅ ሰጣላችሁ ሶ ራሱ ሪድ አድርጎ ያስገባላችኋል ኢሜጁን ማለት አንድ ላይ ማለት ነው። ቀጣይ ምንድነው ታስገቡት አራራችሁ ለምሳሌ የዛን ትሬድ ሪስክ ሪዋርድ ሶ ይሄንም ቴክስት እናደርገውና ምን እንለዋለን ሪስክ ሪዋርድ ወይንም አርአር እንለዋለን። አርአር እንለውና ፎር ኤግዛምፕል ያን ትሬድ የገባውት 1 to 2 ከሆነ ትሬዱ እንደዚህ ብላችሁ ትሰጣላችሁ ማለት ነው። ከዛ አይታችሁ አሁን ሚዲያውን አስገባላችሁ ያን የገባችሁ ትሬድ ስክሪንሻት ያደረጋችሁትን እንደዚህ ትሰጡትና እንደዚህ እንዲያስገባላችሁ ታደርጉታላችሁ ማለት ነው። ሶ ቤዚክሊ እንደዚህ ያደረጋችሁ ላይክ እንዳለ እንትኖቻችሁን ትዘረዝሩታላችሁ። አት ኤንድ ኦፍ ዘ ታይም ሁሉ ነገር ነው ጆርናል ማድረግ ያለባችሁ። ሶ ሪስክ ቀጣይ ደግሞ ለምሳሌ የምትጠቀመው ሪስክ የምን ነበረ ሪስክ ያደረኩት አካውንቴ ላይ ስንት ዶላር ነው ነምበር የሚላለ ፎር ኤግዛምፕል ነምበር የሚላለ ነምበር ሰጡታላችሁ። ሶ ስሙን ምን ታደርጉታላችሁ ነምበር የሚለውን ሪስክ ሪዋርድ በጣም ወሳኝነት ያለው ነገር ነው። እነሱ ነገሮች ላይ ትሬዲንግ ላይ መቀለድ የለባችሁም። ሶ ለምሳሌ ፎር ኤግዛምፕል አይ ትሬድድ 20 ሶ ምን ታደርጉታላችሁ የኤዲት ፕሮፐርቲ ብላችሁት ነምበር ኦፍ እዚህ ጋር በዩኤስ ዶላር እንዲያስቀምጥላችሁ ማለት ይችላልላችሁ። ሶ ሁሌ በዶላር ትሬድ የምናደርገው ሶ $20 እኔ ልክ ሌትስ ሴይ 5 ሰጠው ኢንተር ስለው $5 አድርጎ ነው የሚያስቀምጥልኝ ማለት ነው። ሶ ስንት እንዳደረጋችሁ ሪስክ ያስቀምጥላችኋል ማለት ነው ሪስካችሁ። አት ኤንድ ኦፍ እንትን ደግሞ መጨረሻ ላይ ምን ታደርጉታላችሁ አይ ቲንክ ስኖት መጨረሻ ግን ሁለት ይቀረዋል ፒኤንኤል ማለት ፕሮፊት ኤንድ ሉዝ ማለት ነው። ፒኤንኤሉ ስንት ነበር ስንት አተረፋችሁ ወይ ስንት አጣጣችሁ የሚለው ፒኤንኤሉን ነምበር እናደርገዋለን ኤዲት ፕሮፐርቲ እንለውና ያው ለነገሩ አድርጎታል። ሶ ይሄንንም በዶላር እንዲያስቀምጥልን ስለሆነ የምንፈልገው ኤዲት ፕሮፐርቲ ነምበር ፎንትስ ዩኤስ ዶላር እናደርገዋለን ማለት ነው።
ሶ ይሄ ምንድነው ላይክ ያን ትሬድ ስንዘጋ $50 ከሆነ ፕሮፊት ያደረግነው 50 ብለን እንሰጠዋለን ማለት ነው። ሶ ቀጣዩ ምንድነው ኤግዚት። በምንድን ነው ኤግዚት ያደረጋችሁት? እዚህ ጋርም አሁን ሰሌክት እናደርገውና ምንድን እንለዋለን? ኤግዚት እንለዋለን። ኤግዚት ማለት መጨረሻ ላይ ሲዘጉት ላይክ በእንትኑን ፕሮፐርቲው ምን ትሉታላችሁ? ያን ትሬድ ስንወጣው ኤግዚት ስናደርግ ከዛ ትሬድ አውትካሙ እንትኑ ምን ነበረ? ኤስኤል ነክቶ ነው ቲፒ ነክቶ ነው ምናምን የሚለውን ሰው የምናደርገዋለን ቲፒ እንለዋለን። ቲፒ ሌላኛውን ኤስኤል እንለዋለን። ሶስተኛውን ሌሴ ማኑዋል እንለዋለን። ማኑዋል ደግሞ ኤግዚት የምናደርጋቸው ትሬዶች ሊኖሩ ስለሚችሉ ማለት ነው። ሶስቱ ኦፕሽኖች እንዲያስቀምጥልን እናደርገዋለን። ለምሳሌ ያ ትሬድ ሲዘጋ ፒኤንኤሉ $50 ፕሮፊት ስንወጣ ኤስኤል ነክቶ ነው ወይስ ቲፒ ነክቶ ነው ወይስ በማኑዋል ራሳችንን ኤግዚት ያደረግነው የሚለውን ቲፒ ነክቶ እናንተ ያ ትሬድ ባለቀበት እንትን ታደርጉታላችሁ ማለት ነው። በዘጋበት ታደርጉታላችሁ ማለት ነው። ሶ በዛ መንገድ ኤግዚትን ታስቀምጣላችሁ። አውትካሙ ደግሞ የመጨረሻው የትሬዱ አውትካም ዊን ነበር ሉዝ ነበር ወይስ ኢቭን ብሬክ ነበር የሚለውን ነገር ደግሞ ምን ታደርጉታላችሁ? አሁን ሰሌክት ትሉትና አውትካም የሚለውን ምን እናደርገዋለን? በሰሌክት ሞድ ውስጥ አስገቡትና አሁን ምንድነው ትገቡና እንደገና ኤዲት ፕሮፐርቲ ትሉታላችሁ። አውትካሙ ምን ነበረ? አውትካሙ ኢት ዋዝ አ ዊን ወይስ ሎስ ነበር ወይስ ኢቨን ብሬክ ነበር? ኢቢ ማለት ትችላላችሁ ይሄን ከፈለጋችሁ። ኢቨን ብሬክ ነበር ወይ? ሶ ያን ትሬድ ምንድነው እኛ ዊን ያደረግነው ማለት ነው። ከለሮቹን አሁን እዚህ ጋር ገብታችሁ አሁን ዊን ለሚለው አረንጓዴ መስጠት ትችላላችሁ። ትመጡና ዊን የሚለው ጋር ትሄዱና ከለሩን ግሪን ትሰጡታላችሁ። ሎስ ለሚለው ምን ትሰጡታላችሁ? ሬድ ትሰጡታላችሁ። ኢቨን ብሬኩም ቢጫ ከፈለገ ማድረግ እንችላለን። አይነት ነገሮች ማለት ነው። ሶ ዊን ነበር አው ትሬድ። ሶ እንደዚህ ያላችሁ ምን ታደርጉታላችሁ? የገባነው ፔር ሌትስ ሴይ ቢቲሲ ዩኤስዲቲ ነው እንበል። ቢቲሲ ዩኤስ ብለን ዴቱን ዛሬ ከገባን ዴቱን እንሰጠዋለን ማለት ነው። ሶ ዛትስ ሃው ዩ ጆርናል ትሬዳችሁን በዚህ መልኩ ጆርናል ታደርጉታላችሁ ማለት ነው። ሶ እንደዚህ እያደረገ ወደታች ይደረድራል ማለት ነው። ከዛ አት ዘ ኤንድ ኦፍ ዘ ታይም ምንድነው ትሬድ ካደረግን በኋላ በየሳምንቱ ወይ በየወሩ ትሬዶቻችንን እንገመግማቸዋለን። እንዳለ የገባን እንዳለ ዘርዝሮ ስለሚያስቀምጥልን ኦኬ የቴቱ ጋር ፓተርን ታገኛላችሁ። ለምሳሌ ኤቭሪ ሰኞ ትሬድ ልታጡ ትችላላችሁ፣ ወይ ኤቭሪ ለንደን ሴሽን ትሬድ ልታጡ ትችላላችሁ፣ ወይ ኒውዮርክ ሴሽን ላይ ትሬድ ልታገኙ ትችላላችሁ። ዋትኤቨር ሶ እነዚህ ነገሮች በደንብ የምታገኙት መች ነው? ጆርናል ስታደርጉት ያደረጋቸውን ኤቭሪቲንግ ስለምታያቸው እየገባችሁ በገመገማችሁ ቁጥር የቱ ጋር ችግር እንዳለ ወይም ደግሞ የቱ ጋር ጎበዝ እንደሆናችሁ ምናምን ኤግዛክትሊ ታገኙታላችሁ ማለት ነው። ሶ በዛ መልኩ ነው እኔ ትሬዶችን ጆርናል ማድረገው እና ደግሞ በጣም ከምታስቡ በላይ ጥቅም አለው ጆርናል ማድረግ በነገርኳችሁ ምክንያት። ሶ ያ ጋይስ ይመቻችሁ። ሶ እንደዚህ ነው ጆርናል የምናደርገው። ሌሎችም እንደዚህ አይነት ቪዲዮዎች እናመጣለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ።